ሰበር ዜና የኢራኑ መሪ አያቶላ አሊ ካሜኒ ተገደሉ። እስራኤል በርካታ የኢራን ባለስልጣናትን መግደሏን ተናገረች። አንድ ከፍተኛ የእስራኤል ወታደራዊ ባለስልጣን ዛሬ በተፈጸመው ጥቃት የኢራን መንግስት በርካታ ከፍተኛ መሪዎች ተደምስሰዋል ሲሉ ተናግረዋል። ባለስልጣኑ እንዳሉት ጥቃቱ ከተፈጸመባቸው ስፍራዎች መካከል በ3 ቦታዎች ላይ የኢራን መንግስት ባለስልጣናት ተሰብስበው ነበር ብለዋል። የእስራኤል መከላከያ ኃይል ከአሜሪካ ሰራዊት ጋር በቅርብ በመተባበር ወሳኝ እና በርካታ ኢላማ ሊሆኑ የሚችሉ ባለስልጣናት ስም ዝርዝር ሲያዘጋጅ መቆየቱን ባለስልጣናት ገልጸዋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ አመሻሽ ላይ አዲስ ተከታታይ የሚሳኤል ጥቃቶችን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ መፈጸሙን አስታውቋል። የፈረንሳይ ዜና ወኪል ኤኤፍፒ የኢራን መንግስት ቴሌቪዥን በመጥቀስ እንደዘገበው ኢራን ቀን ላይ የመጀመሪያውን ጥቃት ፈጽማለች። የእስራኤል መከላከያ ኃይል በኢራን አገዛዝ ላይ አካሄድኩ ያለውን መጠነ ሰፊ ጥቃት ማጠናቀቁን ሲያስታውቅ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ሊያደርግ ነው። እስራኤል ከአሜሪካ ጋር በመቀናጀት ቅዳሜ ጠዋት በኢራን ላይ በከፈተችው ጥቃት አንዱ ኢላማ የነበረው በምዕራባዊ ኢራን ኬርማንሻህ አካባቢ ያለው ዘመናዊ የአየር ጥቃት መከላከያ ስርዓት እንደነበር የእስራኤል ጦር ገልጿል። ጦሩ በመግለጫው የተፈጸሙትን ጥቃቶች የኢራን አብዮታዊ ዘብ አቅምን ለማዳከም እና በእስራኤል ላይ ሊፈጸም የሚችሉትን ጥቃቶች ለማምከን የእስራኤል አየር ኃይል በኢራን አየር ክልል ውስጥ የሚያካሂደውን ጥቃት ያለ እንቅፋት ለመፈጸም የሚያስችል ነው ብሏል። ይህ በእንዲህ እንዳለ የመንግስታቱ ድርጅት የጸጥታው ምክር ቤት ዛሬ ቅዳሜ በኒውዮርክ የሰዓት አቆጣጠር ከሰዓት በኋላ በተፈጸመ ወታደራዊ ጥቃት ላይ ለመነጋገር አስቸኳይ ስብሰባ ጠርቷል። ስብሰባው እንዲካሄድ የጠየቁት ባህሬን፣ ኮሎምቢያ፣ ቻይና፣ ሩሲያ እና ፈረንሳይ ሲሆኑ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቀደም ብለው በመካከለኛው ምስራቅ የታየውን ወታደራዊ ጥቃት አውግዘዋል። ዋና ጸሐፊው ባወጡት መግለጫ ወታደራዊ ጥቃቶች ዓለም አቀፍ ሰላም እና ደህንነትን የሚጎዱ በመሆናቸው በአስቸኳይ እንዲቆሙ ጠይቀዋል። ጦርነቱ በተባባሰበት በዚህ ሰዓት የመካከለኛው ምስራቅ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። እስራኤል በኢራን ዋና ከተማ ተሄራን ጨምሮ በተለያዩ የሀገሪቱ ክፍሎች ላይ ከፍተኛ የሚባል የአየር ጥቃት አድርሳለች። እስራኤል ወደ 200 የሚጠጉ የጦር አውሮፕላኖችን በመጠቀም በኢራን ላይ ጥቃት ሰንዝራለች። ከ500 በላይ ኢላማዎች ተመትተዋል። ከነዚህም መካከል የኢራን ሚሳኤል ማስወንጨፊያ ጣቢያዎች፣ የአየር መከላከያ ስርዓቶች እና የኒውክሌር ተቋማት ይገኙበታል። በጋርም ዳርሄ፣ ኡርሚያ፣ ቡሼር እና ኮም ከተሞች ከፍተኛ ፍንዳታዎች ተሰምተዋል። በምዕራብ ኢራን የሚገኘውና ለሚሳኤል ማስወንጨፊያነት ያገለግል የነበረ የታብሪዝ ቦታ ሙሉ በሙሉ መመታቱ ተዘግቧል። ጥቃቱ የኢራንን የሚሳኤል አቅም ለማዳከም እና የእስራኤልን ደህንነት ለማስጠበቅ የተወሰደ እርምጃ ነው ብሏል። የኢራን ጦር በበኩሉ አጸፋዊ እርምጃ እንደማይቀረው በማስጠንቀቅ ላይ ይገኛል። በቀጣይም አሊ ካሜኒ ተገደሉ። የኢራን መንፈሳዊና ከፍተኛ መሪ የሆኑት አያቶላ አሊ ካሜኒ መገደላቸውን እና አስክሬናቸውን መገኘቱን የሮይተርስ ዜና አገልግሎት የእስራኤል መገናኛ ብዙሃንን ጠቅሶ ዘገበ። እንደ ዘገባው ከሆነ አያቶላ አሊ ካሜኒ የተገደሉት በእስራኤልና በአሜሪካ ጥምር ኃይሎች በቴሄራን በሚገኘው መኖሪያቸው ላይ በተፈጸመ ጥቃት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ መሪው በሕይወት እንደሌሉ የሚያሳይ በርካታ ምልክቶች አሉ ብለዋል። በሌላ በኩል የኢራን ባለስልጣናት ይህንን መረጃ የስነ ልቦና ጦርነት ሲሉ አስተባብለዋል። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራቅቺ ከፍተኛ መሪው በሰላም እና በጤና ላይ ይገኛሉ ሲሉ ለዓለም አቀፍ መገናኛ ብዙሃን ገልጸዋል። በዱባይ ዝነኛው የሰው ሰራሽ ደሴት ጁሜራ በሚገኘው የፌርሞንት ሆቴል ላይ የኢራን የሚሳኤል ጥቃት ማረፉን የሚያሳዩ ተንቀሳቃሽ ምስሎች ወጥተዋል። በጥቃቱ ሳቢያ በሆቴሉ ግቢና በአካባቢው ከፍተኛ የእሳት ቃጠሎ የተነሳ ሲሆን ጥቁር ጭስም አካባቢውን ሲያፍነው ታይቷል። የዱባይ ሚዲያ ቢሮ ባወጣው መግለጫ በፓልም ጁሜራ በሚገኝ አንድ ህንፃ ላይ አደጋ መከሰቱን አረጋግጦ በፈጣን የነፍስ አድን ስራ ቃጠሎ በቁጥጥር ስር መዋሉን አስታውቋል። በዚህ ጥቃት እስካሁን በደረሰ መረጃ ሰዎች የመቁሰል አደጋ ደርሶባቸው ወደ ሕክምና ተቋማት ተወስደዋል። ይህ ጥቃት የተፈጸመው አሜሪካ እና እስራኤል በኢራን ላይ የአንበሳው ግሳጼ የተሰኘ ወታደራዊ ዘመቻ መጀመራቸውን ተከትሎ ኢራን በአጸፋው በክልሉ በሚገኙ የአሜሪካና የአጋሮቿ ኢላማዎች ላይ የሚሳኤልና የድሮን ጥቃት በሰነዘረችበት ወቅት ነው። ጥቃቱ በሆቴሉ ላይ በቀጥታ ያረፈ ይሁን ወይም በተቃዋሚ መቃወሚያዎች ተመቶ የወደቀ ፍንጣሪ ስለመሆኑ እስካሁን ከዱባይ ባለስልጣናት በግልጽ የተሰጠ ማብራሪያ
ማብራሪያ የለም። በአካባቢው ባለው ከፍተኛ የጸጥታ ስጋት ምክንያት የዱባይ ዓለም አቀፍ አውሮፕላን ማረፊያ በረራዎችን ለጊዜው ያቋረጠ ሲሆን የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር የሀገሪቱን ሉዓላዊነት ለመጠበቅ አስፈላጊውን እርምጃ ሁሉ እንደሚወስድ አስታውቋል። ነገሮች በተካረሩበት በዚህ ሰዓት የየመኖቹ ሀውቲዎች የቀይ ባህር መተላለፊያ ባብ ኤል መንደብን ሙሉ በሙሉ መዝጋታቸውን አሳውቀዋል። በቀይ ባህር ባብ ኤል መንደብ ሰርጥ የሚተላለፉ መርከቦችን ታርጌት እንደሚያደርጉ አሳውቀዋል። በደቡባዊ ኢራን ሆርሙዝጋን ግዛት በሚገኘው ሻጃሬ ታይቤ የተሰኘ የሴቶች አንደኛ ደረጃ ትምህርት ቤት ላይ ዛሬ በተሰነዘረ ጥቃት ቢያንስ የ40 ተማሪዎች ሕይወት ማለፉን የሀገሪቱ የመንግስት መገናኛ ብዙሃን በስፋት ዘግበውታል። በጥቃቱ ወቅት ተማሪዎቹ በትምህርት ገበታቸው ላይ እንደነበሩ የተገለጸ ሲሆን በማህበራዊ ሚዲያ ላይ የሚዘዋወሩ ተንቀሳቃሽ ምስሎችን በትምህርት ቤቱ ቅጥር ግቢ ውስጥ የደረሰውን ከፍተኛ ውድመትና የህፃናትን አስክሬን ያሳያሉ። የሆርሙዝጋን ግዛት ምክትል አስተዳዳሪ የጠቀሰው ታስኒም የዜና ወኪል እንደገለጸው እስካሁን የ40 ተማሪዎች አስክሬን የተገኘ ሲሆን ከ45 በላይ የሚሆኑ ደግሞ ከፍተኛ የአካል ጉዳት ደርሶባቸዋል። ይህ ጥቃት የተፈጸመው እስራኤልና አሜሪካ በጋራ በኢራን ላይ ኦፕሬሽን ኢፒክ ፉሪ የተሰኘ ወታደራዊ እርምጃ በመጀመሩ በመጀመሪያ ቀን ሲሆን በኢራን ባለስልጣናት ድርጊቱን ሆን ተብሎ በንጹሃን ህጻናት ላይ የተፈጸመ የሽብር ተግባር ሲሉ በጽኑ ኮንነዋል። በአሁኑ ሰዓት በሚናብ ከተማ የሚገኙ ሆስፒታሎች በቆሰሉ ተማሪዎች ተሞልተው የሚገኙ ሲሆን የነፍስ አድን ስራው አሁንም ተጠናክሮ በመቀጠሉ የሟቾች ቁጥር ሊጨምር እንደሚችል ተሰግቷል። ኢራን አብዮታዊ ዘብ ለደረሰው ከፍተኛ የሰው ህይወት ጥፋት ታሪካዊና ብርቱ አጸፋ እንደሚሰጥ በይፋ አስታውቋል። ኢራን ዓለም አይታው የማታውቀውን ሚስጥራዊ መሳሪያ በአሜሪካ ላይ ልትሰነዝር መሆኑን አስታወቀች። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ IRGC ከፍተኛ አዛዥ ጀነራል ኢብራሂም ጃባሪ አሜሪካን እና እስራኤልን የሚያስደነግጥ አዲስ መግለጫ ሰጥተዋል። ጀነራሉ ኢራን እስካሁን የተጠቀመችው አሮጌ የሚሳኤል ክምችቷን ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይታው የማታውቀውን ሚስጥራዊና ዘመናዊ መሳሪያ እንደምትጠቀም ዝተዋል። እስካሁን የተኮስነው የቆሻሻ ብረት ነው ብለዋል። ጀነራል ጃባሪ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራሮች ላይ የሰነዘረችውን ኦፕሬሽን ኤፒክ ፉሪን አጣጥለውታል። ጠላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ላጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረት፣ ስክራፕ ሜታል የምንቆጥራቸውንና ጊዜ ያለፈባቸውን አሮጌ ሚሳይሎች ነው ብለዋል። ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጀኔራሉ የሚከተለውን አስደንጋጭ ማስጠንቀቂያ አስተላልፈዋል። እውነተኛው ጦርነት ገና አልጀመረም። ኢራን ለዓመታት በሚስጥር ያዘጋጀቻቸው በራዳር የማይታዩና በየትኛውም የዓለም ክፍል ያለን ኢላማ የመምታት አቅም ያላቸው እጅግ ዘመናዊ የቴክኖሎጂ ውጤቶች ዝግጁ ናቸው። አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ይጠብቃቸዋል ብለዋል። ይህ ዛቻ የመጣው በኦማን አሸማጋይነት ሲካሄድ የነበረው የኒኩሌር ድርድር በይፋ መፍረሱን ተከትሎ ነው። ዋሽንግተን በኢራን ላይ የመጨረሻውን እርምጃ ለመውሰድ መወሰኗን ስታስታውቅ፣ ቴሄራን ደግሞ የሆርሙዝ የባህር ሰርጥን በመዝጋትና በ6 ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት በመሰንዘር ምላሽ ሰጥታለች። ወታደራዊ ተንታኞች እንደሚሉት የጀነራል ጃባሪ ንግግር ኢራን ምናልባትም ሃይፐርሶኒክ ሚሳይሎችን ወይም በሳተላይት የሚመሩ አዳዲስ ድሮኖችን ለመጠቀም መዘጋጀቷን የሚያሳይ ሊሆን ይችላል ብለዋል። የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ባወጣው ይፋዊ የቪዲዮ መረጃ ኦፕሬሽን ኤፒክ ፉሪ በተሰኘው ዘመቻ የአሜሪካ የጦር ጀቶች ከአውሮፕላን ተሸካሚ መርከቦች ላይ ሲነሱ እና ክሩዝ ሚሳይሎች ወደ ኢራን ኢላማዎች ሲተኮሱ የሚያሳይ ምስል ይፋ አድርጓል። ማዕከላዊ እዙ በመግለጫው እንዳሳወቀው እስካሁን ባለው ወታደራዊ እንቅስቃሴ በአሜሪካ ሰራዊት አባላት ላይ የደረሰ የህይወት መጥፋትም ሆነ የአካል ጉዳት የለም ብሏል። የአሜሪካ ጦር ኃይል ከእስራኤል ጋር በመተባበር በኢራን የኒኩሌር ተቋማት፣ በሚሳኤል ማስወንጨፊያ ጣቢያዎች እና በልዩ የክብር ዘብ IRGC የሎጂስቲክ ማዕከላት ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸሙን ገልጿል። ምንም እንኳን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ከኢራን አቅጣጫ በሚሰነዘሩ በመቶች የሚቆጠሩ የሚሳኤል እና የድሮን ጥቃቶች ቢደበደቡም የአሜሪካ የአየር መከላከያ ስርዓት አብዛኞቹን ማክሸፍ እንደተቻለ ተገልጿል። በባህሬን እና በኳታር በሚገኙ የአሜሪካ ተቋማት ላይ የደረሰው ጉዳትም እጅግ አነስተኛ መሆኑ
መሆኑን እና በወታደራዊ ክዋኔው ላይ ምንም አይነት ተጽዕኖ እንዳላሳደረ ሴንትኮም አረጋግጧል። ፕሬዚዳንት ዶናልድ ትራምፕ ይህ ዘመቻ የኢራንን ወታደራዊ አቅም ሙሉ በሙሉ ለማዳከም ያለመ እና ለቀናት አልፎ ተርፎም ለሳምንታት ሊቀጥል የሚችል ቀጣይነት ያለው ኦፕሬሽን መሆኑን ቀደም ብለው ገልጸዋል። በሌላ በኩል ኢራን በአሜሪካ እና በእስራኤል ጥቃት ሳቢያ ንጹሐን ዜጎች መጎዳታቸውን እየገለጸች ሲሆን ማዕከላዊ እዙ የሲቪል ጉዳት መድረስ አለመድረሱን ለማረጋገጥ ምርመራ እያደረገ መሆኑን አስታውቋል።